አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና የተከበራችሁ የኑር መሐመድ ፈርኒቸር የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ እንግዲህ ትናንት በለቀቁላችሁ ሾርት ቪዲዮ መሰረት አንድ ወንድማችን የሰራንለት እቃ ነበርና የእሱም ቪዲዮ ኢንሻአላህ እንግዲህ ዛሬ ይዤላችሁ የመጣሁት የሚያማምር አልጋና ቁም ሳጥን ነው። ቁም ሳጥኑ ከስከዛሬ ለየት የሚያደርገው እስከዛሬ ስንሰራ በኤምዲኤፍ ነበረ። ዛሬ ግን ላሚኔትድ በሚባለው ማቴሪያል የተሰራ ቁም ሳጥን፣ ነገር ግን ከቁም ሳጥንም ደግሞ ለየት የሚያደርገው በተለይ ጠባብ ቤት ላላችሁ ሰዎች ሁሉን ነገር በአንድ ቦታ ላይ የምታገኙበት አሪፍ ስራ ነው። እስከ መጨረሻ ድረስ አብራችሁኝ ከሆነ ያንንም ነገር በዝርዝር እስከነ ዋጋው ጭምር ነው የምነግራችሁ። እንግዲህ ቻናል ቤተሰቦች ከዛሬ ስታረዱት እንደነበረው ለቤተሰቦች ቻናሉን ሼር እያደረጋችሁ ስራዬን ደግሞ ከተመቻችሁ ላይክ እያደረጋችሁ በደንብ አድርጋችሁ አበረታቱኝ። ከጎኔ እንደነበራችሁ አሁንም ከጎኔ ሁኑ። ለዚህ ቻናል ግን አዲስ ከሆናችሁ በደንብ አድርጋችሁ ሰብስክራይብ የሚለውን ተጫኑት። ከዛም የደወል ምልክቷን መጫን እንዳትረሱ፣ ምክንያቱም እኛ ስንለቅ የቪዲዮ ወደ እናንተ ቀድሞ እንዲደርሳችሁ ማለት ነው። ኢንሻአላህ እንግዲህ ዛሬ ይዤላችሁ የመጣሁት እንደምታዩት ይሄንን በነገራችን ላይ ለቀረጻው በጣም ይቅርታ፣ ምሽት ላይ በረመዳን ነበርና ቀን ያው በስራ ድክመት ላይ ስለምንል ከረመዳንም ጋር ከምንም ጋር ስለማይመች ሰው ቤት የሚልና አዛማረ ስለማንችል ከፊጥራ በኋላ ነው እንግዲህ ይሄንን ምሽት ላይ ወስጄ የገጣጠምኩትና የወንድማችን እዚሁ ኬሚሴ ከተማ ላይ የሚገኝ ወንድማችን ነው። ይሄንን የምታዩትን እንግዲህ ሜትር ከ50 አልጋ በፍላት በሆነ ከለር ነው ያው ነጭና እዚህ ራስጌው ላይ ያሉትን ቅርጾች እነዚህ የምታያቸውን ላሚኔትድ አስመሰለን በቀለም ነው እነዚህን ፎ አድርገን የሰራንለት። እንግዲህ እንደምታዩት ሻይና ተደራረጉ ራሱ ነጭ ቀለም ሆኖ ብዙ ጊዜ ቆሻሻ ሲጸዳ ምን ሲል አለክም የሚል አይነት አቀባብ አለ። ያንን ግን በዚህ ጋር በጣም ለየት ባለ መልኩ ነው የሰራንለት። እዚህ ጋር ቁም ሳጥኑ በአራት ተከፋሽ ነው። መሃል ላይ አምስተኛው ፓርት እንደ ኮስሞቲክስ እንዲያገለግል ያው ጠባብ ቤት ላለው ሰው አይደል ያልኳችሁ ቅድም፣ ልክ ለዛ በጣም አድርጎ ወሳኝና አሪፍ ነው እና በጣም ደስ ብሎትና በጣም ወዶት የተቀበለን ስራ ነው ወንድማችንም። እንግዲህ እየከፋፈትኩኝ ደግሞ ውስጡንም በደንብ አድርጌ ነው የማሳያችሁ። እስከ መጨረሻው ድረስ አብራችሁኝ ከሆናችሁ አልጋውንም ቁም ሳጥኑንም ዋጋውን እነግራችኋለሁ። እንግዲህ ይሄ አልጋ ሜትር ከ50 አልጋ ነው። ያው ጠባብ ቤት ላይ እንደዚህ አይነት ቤት ሲኖራችሁ ፍላት የሆኑ ነገራቶችን ብታሰሩ ወደ ግርጌ በኩል በተለይ በግርግዳ በኩል ላይ ሌቪሽ ምናምን ሲተኙ ሲሉ እንዳይወድቁ በደንብ አድርጎ ትክክት ብሎ እንዲይዝላችሁ ፍላት ነገራቶች በጣም ወሳኝና አሪፍ መሆናቸው በዚህ አጋጣሚ እንግዲህ ማየት ትችላላችሁ። ከዛ በተረፈ ፍላት ነገሮች አይሰለችም ሁሌም ቢሆን ለመንሻገር አሁን ይሄ ቆይቱም ሌላ ጊዜ ቀለም ራሱ ለመቀባትም ምንም ለማለትም ቢታሰብ ያለምንም እንትን በቀላሉ ሌላም ከለር መቀየር የሚችልበት ነገር ነው። ከዛ በተረፈ ጥንካሬው ምኑም ሁሉ ነገሩም በጣም ፏ ተደርጎ ከተከራ ፍላት ነገራቶች ዘመን ተሻጋሪ ናቸው፣ የሚሰለቹ አይነት ዲዛይኖች ስላልሆኑ ማለት ነው። እና የወንድማችን እንግዲህ ከይሄን አልጋ በሚገርም ሁኔታ ጽድት አድርገን እንደዚህ ሰርተንለታል። ኮሞዲኖ ነበረው። በእርግጥ ኮሞዲኖቹ ቦታ ስለሌላቸው በግራና በቀኝ እንዲቀመጡ ማድረግ ይቻላል። ይሄንን አልጋ ጽድት አድርገን እንደዚህ ሰርተንለታል። ወደ ቁም ሳጥኑ ይያችሁ ስገባ እንግዲህ እያንዳንዱን እየከፋፈትኩ ውስጡን በደንብ አድርጌ ያሳያችኋለሁ። የቁም ሳጥን እንግዲህ እንደምታዩት ከዳር እስከ ዳር ድረስ 2 ሊትር ሳይዝ ነው ያለው። 2 ሜትር ሳይዝ ማለት እንግዲህ ኖርማል 4 ተከፋች የሚሰራበት ሳይዝ ነው። ነገር ግን እዚህ ጋር ሁሉንም ማዳረስ ስላለብን በግራና በቀኝ ያለውን ፓርት የልብስ መስቀያ በአንድ በኩል ላይ ልብስ መተሪያ አድርገን እንዲሁም የመሃሏ ፓርት ደግሞ ተከፋች ኮስሞቲክስ ናት። እንግዲህ እዚህ ጋር ለሴቶች ሁሉንም በአንድ ቦታ ላይ ያማከለ ምርጥ ስራ ነው። እንደምታዩት በዚህ በኩል እንግዲህ ከላይ እስከ ታች ድረስ ልክ የሆነ ልብስ መስቀያ ነው። ኮምፎርት ማስቀመጫው እንደምታዩት ሰፋፊና ትልልቅ ነው። ያው 5 በር አድርገናል። በሩን አነሳነስ አድርገን ውስጡ ግን ጥልቀቱ ምናምን ሁሉ ነገሩ እስከዛሬ እንደምንሰራው ፏ አድርገን ነው። እዚህ ጋር ያው ልብስ መደርደሪያዎችን እንደምታዩቸው በዚህኛው ባንድ በኩል ከላይ እስከ ታች ድረስ ፏ አድርገን ተርተናል። እዚህ ጋር እንግዲህ ኮስሞቲክስ ፓርት እቺ መሳቢያዋን ያያችኋት ማለት ነው። ጥድት ተደርጋ መሳቢያ ከላይ እስከ ታች ድረስ። ከዚህ በላይ ያለው ፓርት እንደዚሁ መስተዋት አለው።
እንትን ያለ እዚህ ጋር ግን ተከፋች ነው። በደንብ አድርጎ ይከፈታል። ተከፍቶ ከውስጥ በኩል ላይ ደግሞ ኮስሞቲክሶችን እንድታስቀምጥበት አድርገን መደርደሪያዎችን በደንብ አድርገን ሰርተንልላታል። ይሄ እንግዲህ እንደምታዩት ተፈታች ነው። ከላይ ያለው ለብቻ ይፈታል። ከዚህኛው በኩል ያለው ለብቻ፣ ከወዲኛው በኩል ያለው ለብቻ፣ የኮስሞቲክስ አፓርት ለብቻ በደንብ አድርጎ ለየብቻ የሚስተካከል እና የሚፈታታ ስራ ነው። የፈለጋችሁበት ለኮንዶሚኒየም ቤት ላይ ሊሆን ይችላል፣ ዳገትም ላይ ምናምን ያላችሁ ሰዎች ልትሆኑ ይችላላችሁ። ቤታችሁ የትኛውን ቦታ ላይ ላስገባው በተሉ በደንብ አድርጎ መግባት የሚችል ነው ተፈታችነቱ። በዛም ደግሞ የሆነ ሳለ አሁን ብዙ ቦታው ላይ ተፈታች ተደርጎ ሲሰሩ ምን አይነት ችግር አለ መሰላችሁ? ሲንቀሳቀስ ከአንድ ቦታ ወደ አንድ ቦታ ለአንድ ጊዜ ብቻ ተፈታቶ ሁለተኛ የማይገጠማል የውጭ ሀገር ስራዎችን አይነት ስታይል የሚሰሩ ነገር ግን ያ እንደዛ አይደለም። አልጋውም እንደምታዩት እንግዲህ ፎድርጋት እንድታደርገን ነው የሰራንለት። እንግዲህ የቻናል ቤተሰቦች ሌሎች ደግሞ ወደ ወረባቦ ያደረስናቸው በዚሁ በረመዳን ወቅት ላይ ስራዎች አሉ። ኢንሻአላህ እነሱንም በደንብ አድርጌ የማሳያችሁ የሆነ ነገር ግን አሁንም ይሄንን ቪዲዮ በደንብ አድርጋችሁ ቫይራል እንዲወጣ አድርጉት። የበኩላችሁን አስተዋጽኦ አድርጉ። እንግዲህ አሁን እነዚህን ዋጋቸውን እነግራችኋለሁ። በላሚኔትድ ማቴሪያል ብዙ ጊዜ ስንሰራ ያው ላሚኔትድ ማቴሪያል የሚገባ ከለር አይደለም። ያም ደግሞ ዋጋው ከኤምዲኤፉ አንፃር በጣም ጭማሪ አለው። ነገር ግን ላሚኔትድም ሆኖ ደግሞ ሻይን የሚያደርግ የማያደርግ አይነት አለው። እንግዲህ በሩ ላይ እንደምታዩት ቁም ሳጥኑ ላይ ሲያብረቀርቅ ነበር። ያ እንግዲህ ፎይልና ጽድት ያለ ላሚኔትዱ አንደኛው ስለነበር ነው። ከዛ በተረፈ እንግዲህ ዋጋ ደረጃ ላይ ቁም ሳጥኑ በ2 ሜትር በ4 ተከፋች በእንደዚህ አይነቱ አሰራር ይሄ ለሜትር 45000 ብር ነው የተሰራው። አልጋ በእንደዚህ አይነት ፍላት አልጋዎችን ደግሞ ስንሰራ እስከ ፍላት ከሆኑ ኮሞዲኖ ጋር 30000 ብር እንሰራለን። ጭማሪ ያላቸው ስራዎች ምናምን አይነት ከሆኑ ደግሞ ከዛም በላይ የሚያስከፍሉ ሊሆኑ ይችላሉ። ነገር ግን ይሄ እስከ 30000 ብር ጽድት አድርገን እየሰራን እያስረከብን እንገኛለን። መደወል የምትፈልጉ ከታች በኩል ስክሪን ላይ ስልካችን አለ፣ አናግሩን። በተለይ ብዙ ሰዓት ላይ በስራ ስለምናሳልፍ ሪካርድ ምናምን አድርጎልን ዋትስአፕ ላይ ኢሞ ላይ እያመቻቸን እየገባን የምንመለስላችሁ ይሆናል። ከዛ በተረፈ እንግዲህ ሌላ ምንም አመላችሁ ነገር የለም። በደንብ አድርጋችሁ ቫይራል ካወጣችሁት ሌሎችንም ስራዎችን ጽድት ያሉ ስራዎችን እያያዝን እንመጣለን። ሌላው መክራችሁ ነገር ምንድነው? በላሚኔትድ ማቴሪያል ስታሰሩ ብዙ አይነት ከለራዊ አማራጮች አሉ። ነገር ግን ከኤምዲኤፍ አንፃር ጥንካሬ ያለው ወይ ምናምን ለሚለው በደንብ አድርገዋል ነው። ቅድት ያለ ስራ ነው። ከኤምዲኤፍ እንደውም ቢሻል እንጂ እንትን አይልም። ሌላው የቀለሙ ላይ ከለር ምናምን ልዩነት መሰለል ከሆነ በተለይ ኮምፓክት ላይ ለምሳሌ ቦዲውን በላሚኔትድ ሰርታ በሩ ላይ በከለር የምትፈልጉ ካላችሁ በከለርም ልንቀባላችሁ እንችላለን እንዳማራጭ። እንግዲህ ከወንድሞቼ ለዛሬ ይዤላችሁ የመጣሁት ስራ ይሄንን ይመስላል። ቀጣይ አላህ ከፈቀደ ወደ ወረባቦ በረመዳን ያደረስነውን ስራ ነው ይዤላችሁ የሚመጣው። እስከዛው ድረስ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።